ምግብ ብቻ አይደለም መብላት ጽዳትም ያስፈልገናልና ሜሴክሽን ላይም እንዴና አርገሽ ይሄንን ስቶቭ ዲጂታል ስቶቭ መታጸጂው ብለከኝ ሁሉ ነገር በተች ነው የሚሰራው። እንዲህ 2 አመት ሊሆነው ነው። እንዴት እንደቆየ እንዴት እንደማጸዳ ሳያችኋለሁ። እሱ ብቻ አይደለም ሌላ አንድ የሚጠቅማችሁ ትሪክ አለ። እርግጠኛ ነኝ እንደዛ ነው ጆክ በተለያየ አይነት ብራንድ ቤታችሁ ውስጥ ይኖራል እና ሁሌ ውሃ እናፈላበታለን። ደግሞ በደንብ መጽዳት አለበት፣ ካልሆነ ለጤናችን ትልቅ ችግር ያመጣል። ረጅም ጊዜ ቆይቻለሁ ለእናንተ ለማሳየት። እንደምታዩት ውስጡ ይሄ ክልስ ይባላል። ይሄ ከሮቶ የሚመጣው ውሃ ፈሳሹ ቆሻሻ ነውና እንደዚህ እንደ ድንጋይ ብረቱ ላይም ጥግጥጉ ላይም በጣም ይይዛል። ብዙ ቤት አይቻለሁኝ እንዴት ማጽዳት እንዳለበት ይላችሁ መጥቻለሁ። ጊዜም ሊኖራችሁ የሚገባ አንድ ምርት አለ። እኔ ይሄንን አስተዋውቂ አይደለም ግን ይሄንን ለብዙ ነገር ነው የምጠቀመው። ሲንኮቼን ለማጠብ እንደዚህ አይነት ነጭ እቃዎችን ጆጌን ለማጠብ ይሄ የምታዩት እንዳለ ኪችን ካቢኔቱ ነጩን እሱን ለማጽዳት የሽንት ቤት ባኒዮ መቀመጫውን ሁሉ ነገር ለማጽዳት የሚመነጭኩ ብረት ድስቶች ካሉ ለማጽዳት ግዴታ ሁሌ ይሄ ቤታችሁ ውስጥ ሊኖር ይገባል። የምጠቀመው በረኪና ግዴታ ነው። እቃ ስናጥብ እዚህ ውስጥ ቀላቅለን ሚክስ አድርገን እንጠቀማለን። እቃችን አይበልዝም። ሳህናችን ብርጭቋችን ሽታ አይኖረውም፣ ቆንጆ ሽታ ይኖረዋል፣ ያጸዳል። ስለዚህ አሁን ይሄንን ወደ ማጽዳት እንገባለን። እርግጠኛ ነኝ ሁላችሁም ቤት ይሄን ችግር አለ ብዬ አስባለሁ። እዚህ ጋር የሎሚ ፓውደር አለኝ። ሎሚ እንደምንጠቀመው ሁሉ ደግሞ ምናልባት እኛ ሀገር ስላልተለመደ ይሆናል የሎሚ ፓውደር አለኝ። ፓውደር እንደዚህ ነው የሚመስለው። ይሄ በጣም ኃይለኛ ሲትሪክ አሲድ ነው። ሎሚ ከሌለ ሎሚን ቦታ ስለሚተካ ስለዚህ ጆጋችንን እናመጣና ይሄንን የሎሚ ፓውደር እናደርግበታለን። አረብኛ ሐምድል ሌሞን ይባላል። ይሄን ምናልባት ካላገኛችሁ ኖርማሉን ሎሚ መጠቀም ትችላላችሁ። እዚህ ጋር ውሃ አለኝ። ውሃ አረግበታለሁ። ይሄንን እጥለዋለሁ መጀመሪያ እንዲፈላ። አሁን እዩት ገና ከማረጌ እየሰፈፈ ነው የመጣው፣ እየለቀቀ ነው የመጣው። ውሃው ከፈላ በኋላ ደግሞ ቆሻሻው እንዴት እንደሚወጣ አሳያቸዋለሁ። ጀርባው ሁሉ ጊዜ ነው ምግብ ሰርተን በጨረስን ቁጥር ምን አጸዳው። ካልሆነ እዚህ ጋር ያሉት መጨመሪያ መቀነሻ ማብሪያ ማጥፊያዎቹ ቆሻሻ በያዙ ቁጥር ባታቸው እያቆመና ቶሎ ይበላሽብናል ማለት ነው። ቶባችን ሲቀዘቅዝ ማታ ማታ አንዳንዴ እንደዚህ ቀብቼ አሳድረዋለሁ። ካልቀባውትኝም ደግሞ ይሄንን አርጌ አስነክቼ ይሄ ጥግጥጉ ትንሽ አሁንም ግለቱ አልቀዘቀዘም እንደዚህ አርሰዋለሁ። መጀመሪያ መራስ አለበት መሆን ያለበት ሽቦ ከሌላችሁ ካላችሁ ጥሩ፣ ከሌላችሁ ደግሞ ይሄ በዚህ ጥግጥጉ እንደዚህ አድርገን ሳይጠራቀም ከስር ከስር ነው። እንደዚህ አይነት እቃዎች ረጅም ጊዜ እንዲቆዩላችሁ ከፈለጋችሁ ከስር ከስር መጸዳት አለባቸው። እኔ ሁሌ ከሰራተኛዬ ስር ነው የምታገኙኝ። ቤቴን ኪችኔን አልተውም። እንደዚህ አድርገን እጀታውን ሁሉንም ፓርት ውሃ ወደ ውስጥ መግባት የለበትም። እኔ ከላይ ነው ማሻው ለምታዩ ዙሪያውን የትኛውም ሱፐር ማርኬት ታገኛላችሁ። እኔ ይሄን ነው የምጠቀመው። ያው ጂፍ ነው የሚባለው። ያው እኔ የጽዳት በሽታ አለብኝ። እንደዚህ ጥግ ላይ ያሉትን ቆሻሻዎች ምንም አይነት ቆሻሻ እንዳይዝ ነው። እኔ አዲስ እንደነበረው አድርጌ ነው የሚይዘው። ዘይት ያዘውን ያላችሁ እንደዚህ ያረኩኝ አሙካውን አወጣለሁ። እንደዚህ አድርገን ካጸዳ ነው በኋላ በንጹህ ጨርቅ እንደዚህ ነው ለውለዋለን። ይሄ አካባቢ በጣም ቆሻሻ በተጠራቀመበት ቁጥር ፓወሩ እየቀነሰ ነው የሚሄደው። ዙሪያውንም እንደዚህ ጽድት አድርጉት። ሁሌ እቃችሁ አዲስ እቃ እንደሆነ ንጹህ እንደሆነ እድሜው ደግሞ ለረጅም ጊዜ ይቆይላችኋል ነው። በቃ በሁሉም ሳይድ ከስርም ከላይም አጸዳዋለሁ። እንግዲህ ይሄን ይመስላል። ኦሬዲ 2 አመት ሆኖታል። እስካሁን በደንብ እየተገለገልኩበት ነው በጥንቃቄ ነው። ውሃው ከፈላ በኋላ እዩት ምን ያህል እንደለቀቀ። አሁንም ደግመን ደጋግመን እናፈላዋለን። ካነሳው ትንሽ እንጨምርበታለን። ግማሽ ውሃ ስላረኩበት ነው ሙሉ እናረግበታለን። ትንሽ ጂፍ እንጨምራለን። በሳምንት ቢያንስ በሳምንት 2 የመጸዳት አለበት። ስለዚህ እንደዚህ አድርገን እንለኩሳለን። ከላይ ያለው ፓርቱ ደግሞ ነጭ ስለሆነ ምን ጊዜ ማጸዳው በእንደዚህ አይነት ጂፍ ነው። ይሄን ዙሪያው እንደዚህ ቀባውና ለትንሽ ደቂቃ ቆይቼ በደንብ ሽት አድርጌ አጥበዋለሁ። ነገር ከቤታችሁ አይጥፋ ነው የሚለው። ፍሎርም መሬታችሁ የቆሸሸ የበለዘ ከሆነ የሳሎናችሁ፣ የኪችናችሁ፣ የሽንት ቤቱ ይሄን አርጋችሁ ሽት አርጋችሁ ብታጸዱት አሪፍ ነው። ሌላ ደግሞ እንዳሳያችሁ የምትፈልጉት ስቲፕ ካለ ደግሞ ቤት ውስጥ እንዳይፈስ እየተጠነቀቃችሁ እንደዚህ ቀስ እያላችሁ እያወጣችሁ እያጠፋችሁ እያበራችሁ እንደዚህ ውሃው መፍላት አለበት። በፈላ ቁጥር በደንብ እየተንተከተከ ቆሻሻው እየወጣ እየለቀቀ ይመጣል። ይሄ ጆክ ቢያንስ 9 አመት ሆኖታል። 9 አመት እየተጠቀምኩበት ነው። እንደዚህ እያጸዳው እስካሁን አልተበላሸም። እንዲዘብዝፋችሁ ደግሞ ብታሳድሩት
የበለጠ ቆሻሻው ጸርቶ ያድራል። ካፈላን በኋላ እኔ እንኳን ስለምፈልገው ውስጡን ይዩት፣ ትንሽ ነው የቀረው። ተዘብዝፎ ቢያድር ደግሞ በሽቦ ቀስ ብላችሁ እዛሽ ጋር ያለችው ነካ ነካ ብታረጉት ይለቃል። ይሄንን በደንብ ደጋግማችሁ እንደዚህ አይነት ስፖንጅ ውስጡንም ውጪውንም እንደዚህ አድርጋችሁ በደንብ አንድ ሁለቴ ደግሞ እየደጋገማችሁ ንጹህ እስከሚሆን ድረስ ጆጉ ውሃ አፍሉበት። እንደዚህ ያደርጋል። ማሳየት ነው። ትንሽ ይቀረዋል፣ ግን በፊት ከነበረበት ምን ያህል እንደጸዳዩት እኔ አሪፍ ዘዴ ያሳይቻችኋለሁ። እንዴት አድርጋችሁ ጆግ እንዴት አድርጋችሁ እንደምታጸዱ ውስጥ ይሄንን የተቸገረበት ነገር ነው ብዬ ስላሰብኩ ነው ዛሬ ይሄንን ቪዲዮ ልሰራላችሁ ያሰብኩት። ሁሌ መብላት ብቻ አይደለም፣ ቤታችን ውስጥ በቂ ንጽህና ማጽዳት ያስፈልጋል። ቤታችን ሁሌ ንጹህ መሆን አለበት። እንግዲህ ጆጋችን ይሄንን መስሏል። ስቶቫችንንም እንደዚሁ ቆንጆ እንደሆነ ንጹህ አድርገን ይዘነዋል። ይሄንን ጂፉን በደንብ ካረኩኝ በኋላ እንደዚህ አይነት ሽቦ ወይም ሌላ አይነት ሽቦ ካላችሁ ችግር የለውም። ይሄንን እንደዚህ ፍቅድ አድርጌ በሽቦ ሽት አድርጌ ሁሉንም ስለዚህ ሙልጭ አድርጌ አጥባለሁ። እዚህ ጋር ቀደም የተጠቀምነው ሙቅ ውሃ እና ሙቅ ውሃ ብደፉበት አሪፍ ነው። ወደ ኪችናችሁ ሙቅ ውሃ የማይመጣ ከሆነ ሙቅ ውሃ ብታረጉበት የምትሰሩት የምግቡ ወጡ ሁሉ ነገር አይቱ እየተጸዳለ ነው። ጽድት ነው ያለው ቆንጆ ነው። እንደዚህ አድርጌ ሙልጭ አድርጌ እንደምታዩት በደንብ አድርጎ ነው ፏ ያደረገው። ጽድት ብሏል። አዲስ ነው የሚመስለው። ከኔ አንድ ማታውቁት ጸባይ በጣም የጽዳት በሽታ አለብኝ። ካላጸዳው ንጹህ ነገር ካላየው እንግዲህ መተኛት አልችልም። እንቅልፍ አይመጣም። ቆሻሻ ነገር አይቼ መተኛት መተው ለነገ ማለት አልችልም። እንደምታዩት እንደምትወዱት ተስፋ አደርጋለሁ። ቤታችን ምንጊዜም ንጹህና ቆንጆ መዓዛ ያለው መሆን አለበት። ለዛ ነው ይሄ ቪዲዮ የሰራሁት። በሚቀጥለው ደግሞ ምናልባት ትራስ ብዙ ጊዜ ስለሚቆሽሽ እንዴት አድርጌ እንደማጥብ ታያችኋለሁ። ላይክ፣ ፎሎ፣ ሼር አይረሳ። ለሚጠቅማቸው ለምትወዷቸው ዘመድ፣ ጓደኛ፣ ቤተሰብ ሼር አድርጉላቸው ለሁሉም ሰው እንዲዳረስ። ባይ። Subscribe!